ቀጥል አይደል? ዛሬ የሴቶች ቀን ነው በሉ እስቲ። እስቲ ዛሬ የኔ ቀን ነው በሉ እስቲ። ሴቶች እህቶች የሆናችሁ ዛሬ የኔ ቀን ነው በሉ እስቲ። ዛሬ እስቲ የበሸነና ቀን ነው በሉ እስቲ። አሜን። እንበሸነና ማረኮን ጅራሬ እንበሸነና ችግር አለ እንዴ? ዛሬ እህቶች እንጽናናለን። አሜን። ጌታ ይመስገን። ይኸውላችሁ አንድ ሰው ነበር፣ እውነተኛ ታሪክ ነውና እኔ ለንደን እንግሊዝ እኖር ነበርና እና አንድ ሰው ነበረ፣ አንድ ልጅ ብቻ ነበረው እና ልጁ የ2 ዓመት ነው። ሚስቱ ታመመች በካንሰር። እውነተኛ ታሪክ ነው የምነግራችሁ። እና 5ኛ ደረጃ ነው ካንሰሩም የመጨረሻ ሚስቱ ታመመች። እሱ ደግሞ ስራው ለንደን ሀገር ለንደን ከተማውን ካያችሁ እናንተ ተማሪዎች ታውቃላችሁ። ለንደን ከተማ እንግሊዝ ሳይሆን ለንደን ከተማ የእንግሊዝ ከተማ ከተማው ላይ እንደዚህ ባህር አለ እና በባህሩ ላይ የሚያልፉት ጀልባዎች እንደዚህ ድልድዩ እንደዚህ ነውና ጀልባውን ለማሳለፍ ድልድዩ ይከፈታል። እንዲህ ልክ ጀልባ ሲመጣ ድልድይ ይከፈታል። መኪናዎች በዛ ጋር ይቆማሉ፣ በዚህ ጋር የሚመጡም ይቆማሉ። ከዛ ጀልባው ያልፋል። እና ሰውየው ስራው በድሮ ዘመን እንዳሁኑ በቴክኖሎጂ በማሽን ወይ ደግሞ በካሜራ አይታችሁ ምናምን እንደሚከፈት አይደለም። በእጅ ነው እንደዚህ የሚከፈተው። እና ልክ ባቡርና መኪና በላይ ነው የሚያልፈው፣ ጀልባ ግን በስር ነው የሚያልፈው። እንደነገርኳችሁ ድልድዩ ተከፍቶ ነው። ልክ ጀልባ ሲመጣ ድልድይ ይከፍታል፣ ያሳልፋል። እና ይሄ ሰውዬ እንደነገርኳችሁ ሚስቱ በጣም ታማ 5ኛ ደረጃ ካንሰር ደርሳለች፣ ልትሞት ነው። ያላት ጥቂት ሳምንታት ብቻ ነው ሚስቱ። እና የ2 ዓመት ልጅ አለው፣ ብር የለውም። እንግዲህ ልጁን ለማን ይተዋል? እና ህፃኑን ያመጣና እሱ የሚሰራበት ቦታ ላይ እዛ መሬት ላይ ልጁ እንዲጫወት መጫወቻ ይሰጠዋል። እዛ ጋር እንዲጫወት እሱ ስራውን እየሰራ ያየዋል። አባትየው 2 ዓመት ልጅ ነው ብያቸዋለሁ። የ2 ዓመት ልጅ አይቀመጥም፣ ታውቃላችሁ፣ ይሯሯጣል። አስቸጋሪ ነው አይደል? እናቶች 2 ዓመት ሲደርሳቸው በጣም ነው የሚሯሯጡት ልጆች። እና እንደዚህ ነው በቃ ስራው ድልድይ መክፈትና ድልድይ መዝጋት ነው ይሄ ሰው። አንድ ቀን ጀልባው እንደመጣ ልክ ሲያይ መኪናዎቹንና ባቡሩን ያስቆምና ድልድዩን መክፈት ይጀምራል። ልክ እየከፈተ ዞር ብሎ ልጁን ሲያይ የለም። አሁን እየከፈተ ነው፣ ጀልባው እየመጣ ነው። ጀልባው እሱ ካልከፈተ ይጋጫል። ድልድዩ ካልተከፈተ እነዚህ መኪናዎች አይቆሙም። ስለዚህ ድልድዩ መከፈት አለበት። ሲያይ ልጁ የለም። የት ሄዶ ነው እያለ ግን ይለዋል። ልብ ብሎ ሲያይ ልጁ ለካ በዳዴ ሄዶ ድልድዩ ጫፍ ላይ ወጥቷል። እና ድልድዩን ከመለሰው ልጁ ላይ ነው የሚዘጋው። ድልድዩን ካልከፈተ እነዚህ የሚመጣው መኪና ሁሉ ምን ያደርጋል? ወደ ገደሉ ነው የሚመጣው። ጀልባውም ይጋጫል። በዚህ ህዝብ ነው። ድልድዩን ካለቀቀው፣ ድልድዩን ደግሞ ካለቀቀ ህፃኑ ያለው ጫፍ ላይ ነው። ምንድን ነው የሚያደርገው? ልጁን ነው የሚያድነው? ህዝቡን ነው የሚያድነው? እናንተ አሁን እንደ አባት እንደ እናት ብትሆኑ እንደ እናት ልጅሽ ቢሆን እዛ ጋር የህዝብ አሁን ሁሉ ህዝብ ደግሞ ባንቺ ኃላፊነት ስር ቢሆን ምንድን ነው የምታደርጉት? ለአንድ ደቂቃ አስቡ እስቲ። እንደ አባት በልጅክ ላይ ነው ድልድዩ የምትዘጋው ወይ ህዝቡ ወደ ገደል እንዲገባ ነው የምትተው? ምንድን ነው የምታደርጉት? አስቡት እስቲ። ምንድን ነው የምታደርጉት? እያያችሁ ልጃችሁ ላይ ዘግታችሁ ነው የምትገሉት? ወይስ አይ ልጄን ነው ማድነው በስትል ይሄ በዚህ ጋር የሚመጣው ህዝብ፣ በዚህ ጋር ባቡር ሙሉ ህዝብ፣ መኪና ሙሉ ህዝብ። የለንደን ከተማ መኪና ደግሞ የሚያውቀው ኒውዮርክ፣ ለንደን፣ ቶሮንቶ አንድ ነው ክራውዳቸው፣ ህዝብ ነው በዚህ ጋር የሚመጣው። ስለዚህ እናንተ ምን ታረጉ ነበር? ይሄ ሰው ልጁ ላይ ያየ መዝጋት ያማል። አባት ነው።
ግን ደግሞ የተሰጠው ኃላፊነት አለ፣ ትውልድ አለ። በዚህ ጋም የሚመጣው እዚህ ጋር የቆመ በሱ እጅ ላይ ነው ያለው። ስለዚህ እያየው ልጁ ላይ ዘጋበት፣ ህዝቡን በሰላም አሻገረ። ልንገራችሁ ያም አላለ እግዚአብሔር አብ እኛን ኃጢአተኞችን እንዲህ የወደደን ልጁ ኢየሱስ የሚባል ላይ ነው እንደ የዘጋበት ሞት የፈረደበት እኛን ለማዳን እኛን ወደ ዘላለም ህይወት ለማሻገር ለኛ የዘላለም ህይወት ለመስጠት ለኛ ከራሱ ጋር ኃጢአተኞችን ለማስታረቅ ኢየሱስ የሚባለው ላይ እንዲህ ነው እያየ ሞትን የፈረደበት የዘጋበት። ለምን? እኛን ስለሚወደን። ፍቅር ይሄ ነው። እኛ እግዚአብሔር እንደወደድ ነው ሳይሆን እግዚአብሔር እኛን እንደወደደን አንዱን ልጁ ለኛ ለኃጢአተኞች እንደሰጠ ይላል። ኢየሱስ ፍጹም ሆኖ ሳለ ሞት የተፈረደበት ለኛ እግዚአብሔር ምን ያህል እንደሚወደን በተግባር እግዚአብሔር አብ ለማሳየት ነው። ስለዚህ እግዚአብሔር ይወደናል ስንላችሁ፣ እግዚአብሔር ይወድሻል ስልሽ፣ እግዚአብሔር ይወደኛል ስልሽ እናንተ እድሉ ቢሰጣችሁ ምንድነው የምታረጉት? በስለት የምታመልጩ አይደለም። እስቲ እግዚአብሔር ይወደኛል በሉ እስቲ፣ ድገሙት እስቲ። አያችሁ? እስቲ ከናንተ መካከል እኔ እንደ መልአክ ነው ምኖረው ኃጢአት ሰርቼ እንደው ተሳስቼ አላቅም የሚል እጁን ያሳየኝ አለ? እንደ መልአክ ነው ኖርኩት የሚል ኃጢአት ሰርቼ አላቅም ተሳስቼ አላቅም የሚል አላችሁ? እስቲ እኔ እሳሳታለሁ፣ አጠፋለሁ፣ ደካማ ነኝ፣ የእግዚአብሔር ምሕረት ያስፈልገኛል የምትሉ እጃችሁን አሳዩ። ለራሳችሁ አጨብጭቡ። እግዚአብሔር ይባርካችሁ። እስቲ እኔ ጌታ ይወደኛል በሉ እስቲ። እርግጠኛ የሆናችሁ ብቻ እስቲ እኔ እግዚአብሔር ይወደኛል በሉ እስቲ። እስቲ እኔ ደካማ በሆነም በሉ እስቲ ብርቱ አምላክ አለኝ በሉ እስቲ። የሚወደኝ አምላክ አለኝ በሉ እስቲ። እርግጠኛ ናችሁ? እስቲ እጃችሁን ከፍ አድርጉልኝ። እስቲ አጨብጭቡ ለሚወዳችሁ አምላክ። ሁላችሁ ሰው የሆነ ነገር አይቶ ይወዳችኋል። ምን አለ ተብለ የማዘርነ ምን አለ ገንዘብ አለሽ ምናምን እንዲህ ታይተሽ ነው የምትወደጁ። እግዚአብሔር ግን ስለፈጠረን እግዚአብሔር ይወደናል። እና ሰው ደግሞ ሰው ኃጢአተኛ ስለሆነ፣ ሰው በደለኛ ስለሆነ፣ ሰው ደካማ ስለሆነ ከእግዚአብሔር ፍቅር ርቆ ነው ብዙ ጊዜ የሚኖረው። እግዚአብሔር ግን ሁሉ ጊዜ በፍቅሩ እያባበለ ወደ ራሱ ሊመልሰን ነው የሚፈልገው። ስለዚህ ጌታ ኢየሱስም በመስቀል ላይ የሞተልን ለኛ ለኃጢአተኞች ብሎ ነው። አሜን። ከናንተ መካከል እኔ እግዚአብሔር እንደው አያስፈልገኝም፣ እንደው እግዚአብሔር እርዳታ አያስፈልገኝም የሚል ሰው አለ? እስቲ አለ? ሁላችንም እግዚአብሔር ምሕረት ያስፈልገናል፣ እግዚአብሔር ይቅርታ ያስፈልገናል። የምትፈልጉ ከኔ ጋር አንድ ጸሎት እንጸልይ እስቲ። እኔ በሉ እስቲ ኃጢአተኛ ብሆንም በሉ እስቲ፣ ደካማ ብሆንም በሉ እስቲ፣ እግዚአብሔር ግን በሉ እስቲ ይወደኛል በሉ እስቲ፣ በልጁ በሉ እስቲ፣ በኢየሱስ በሉ እስቲ ይምረኛል በሉ እስቲ፣ ይቅር ይለኛል በሉ እስቲ። እኔ በሉ እስቲ እግዚአብሔርን እወደዋለሁ በሉ፣ ስለሚወደኝ በሉ እስቲ እወደዋለሁ። አሜን። አብረን እንጸልይ። የመጨረሻ በልባችሁ የምታምኑ እናንተ ኃጢአተኛ እንደሆናችሁ የእግዚአብሔር ምሕረት በሕይወቴ ያስፈልገኛል ብላችሁ የምታምኑ እናንተ ከኔ ጋር እንድትጸልዩ እድሉን ሰጣችኋለሁ። እኔ ወርቅና ብር የለኝም የምሰጣችሁ፣ እኔን ሕይወት ግን የቀየረኝ ጌታ ነው። አላስመስልም። አሜን። በብዙ ነገር ውስጥ አልፌ ዛሬ በፊታችሁ እንድቆም የረዳኝ እግዚአብሔር ብቻ ነው። ወርቅና ብር ሀብት አይቼዋለሁ፣ ዝናን አይቼዋለሁ፣ ብዙ ነገር። ምናልባት ሰዎች አሜሪካ ካናዳ ብገባ የሆነ ሀገር ብሄድ ዜጋ ብሆን ያልፍልኛል ብሎ ያስባሉ። ጌታ ካረዳ አያልፍልህም። ሰው ህይወቱ የሚቀየረው አምላኩን ሲያውቅ ብቻ ነው። ተስፋ እንዳለው ሲያምን ብቻ ነው። ከኔ ጋር ናችሁ? የምታምኑ ብቻ እስቲ ከኔ ጋር እንጸልይ። ወደሚቀጥለው ከማለፋችን በፊት እኔ በሉ እስቲ ኃጢአተኛ ነኝ በሉ እስቲ። ጌታ ሆይ በሉ እስቲ አንተ በሉ እስቲ ለኔ ኃጢአት እንደሞትክ አምናለሁ። አንተን የህይወቴ አዳኝ ጌታ አድርጌ ተቀብያለሁ። ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ።
ይቅር በለኝ፣ የዘላለም ሕይወት ስጠኝ፣ ልጅ አድርገኝ። ጌታ ሆይ በኢየሱስ ስም በደሌን ኃጢአቴን ይቅር ስላልከኝ አመሰግናለሁ። ከዛሬ በኋላ በአንተ ምሕረት ያንተ ልጅ ስለሆንኩ አመሰግናለሁ። እኔም ተቀብያለሁ። ስለተቀበልከኝ አመሰግናለሁ። ያመነና የተቀበለ ሰው ብቻ በደንብ ያጨብጭብ ለእግዚአብሔር አንድ ጊዜ።